ከ10 ሚሊዮን በላይ ተከታዮች ያሉት የዓለማችን ቁጥር 1 የዜና ሰው ዴላን ፔጅ ወደ ኢትዮጵያ መምጣቱን ሁላችንም ሰምተናል። ነገር ግን ይህ ትልቅ ሰው ያለምንም ምክንያት በድንገት የተነሳ የመጣ ይመስላችኋል? በጭራሽ። ዴላን ፔጅ የሀገራችንን ውብ ባህልና እንግዳ ተቀባይነት እንዲያይ በዋናነት ትልቅ ሚና የተጫወተውና የረዳው ሁላችንም የምናውቀው ታዋቂው የሀገራችን ቲክቶከር አዶናይ ነው። ይህ በዓለም አቀፍና በሀገር ውስጥ ፈጣሪዎች መካከል የተደረገው አስገራሚ ትብብር እንዴት ሊጀመር ቻለ? ዛሬ በቪዲዮአችን አዶናይ ዲላንን ወደ ኢትዮጵያ እንዴት ሊጋብዘው እንደቻለ፣ በቆይታቸው በጋራ ስለሰራቸው አስገራሚ ነገሮችና ይህ ትብብር ለሀገራችን ቱሪዝም ስላለው ትልቅ ትርጉም ሙሉ ታሪኩን እነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። We have just arrived in Ethiopia. Come on! ቪዲዮውን በዝርዝር ከመመልከታችን በፊት ዲላን ማን ነው ለሚለው በአጭሩ እንይ። ዲላን ፔጅ በአሁኑ ሰዓት በዓለም ላይ በቲክቶክ እና በዩቲዩብ ሾርትስ ፈጣን የሆኑ ዓለም አቀፍ ዜናዎችን በማቅረብ እጅግ ተጽዕኖ ፈጣሪ ከሆኑት ወጣቶች መካከል ቀዳሚው ነው። የእሱ ቪዲዮዎች በአጭር ጊዜ ውስጥ በሚሊዮን የሚቆጠሩ እይታዎችን ያገኛሉ። ወደ ታሪኩ ስንመጣ ታሪኩ የሚጀምረው ከማህበራዊ ሚዲያ መስተጋብር ነው። አዶናይ የዲላንን ፔጅ ቪዲዮ በመከታተልና ስለ ኢትዮጵያ ውበትና መስተንግዶ መልእክቶችን በመለዋወጥ ቀልቡን መሳብ ችሎ ነበር። በዓለም አቀፍ ፈጣሪዎች ያለንን መልካም ገጽታ ሲያሳይ ውጤቱ ምን ያህል ትልቅ እንደሚሆን አዶናይ በተግባር አሳይቶናል። ይህ ትብብር ማህበራዊ ሚዲያ ሀገራትን እንዴት እንደሚያገናኝ ትልቅ ማረጋገጫ ነው። የዲላንና የአዶናይ የመጀመሪያው ትልቅ ማረፊያ የነበረው የታሪካዊቷ ላሊበላ ከተማ ነበር። ከጥንካሬው አለት ተፈልፍለው የተሰሩትን እነዚህ ድንቅ አብያተ ክርስቲያናት በአካል ሲመለከት ዲላን ለተከታዮቹ የገለጸው አድናቆት እጅግ አስገራሚ ነበር። በዓለም ታሪክ ውስጥ ትልቅ ቦታ ያላትን የኢትዮጵያን ጥንታዊ ስልጣኔ ለዓለም አቀፍ ማህበረሰብ ለማሳየት አዶናይ የመረጠው ይህ ቦታ ፍጹም ብልህነትን የተሞላ ነበር። Well, I complete back all of the ships I'm gonna stray, you know? Yeah, check Ethiopia where I set. Yo, it's a sight to behold and a sight to see. Where King His Majesty him done left free. Well, let me check it out mentally, physically. ብዙዎቻቸው በዚህ አላበቃም። በአሁኑ ሰዓት ሁለቱ ፈጣሪዎች የሚገኙት በምስራቋ የሀገራችን እንቁ በሐረር ከተማ ውስጥ ነው። የጀጎልን ታሪካዊ ግንቦች እየጎበኙ ባለቀለም ቤቶቿን እያደነቁና ታዋቂውን የሐረር መስተንግዶ እየተለማመዱ ይገኛሉ። የሚገርመው ነገር ዲላን የሐረርን ዝነኛ የጅብ መመገብ ስነስርዓት ሃይና ፊዲንግ በአካል ለመመልከት ያለው ጉጉት በተመልካቾች ዘንድ ትልቅ መጠባበቅን ፈጥሯል። Ethiopia where I set. Yo, it's a sight to behold and a sight to see. Where King His Majesty him done left free. Well, let me check it out mentally, physically, biblically, geographically. Some still a linga and a scrape plenty. አዶናይ የዲላንን ፔጅን ተጽዕኖ ተጠቅሞ የሀገራችንን ምርጥ ገጽታዎች ማሳየቱ በሚሊዮን ዶላር ሊገዛ የማይችል pools, churches carved into cliffs, and active volcanoes that have been boiling for 120 years straight. A country that has never fully been believed to have originated. And coffee was discovered. Bro, they even have a city that is kept and fed wild hyenas attack. እንዴት ማስተዋወቅ እንደሚቻል ያሳየበት Alright, let's get that right one.
go, watch it, watch it, watch it, watch it go. እንግዲህ የዲላን ፔጅና የአዶናይ የላሊበላና የሐረር አስገራሚ ጉዞ ይህንን ይመስላል። እናንተስ የሐረርንና የላሊበላን ጉብኝት እንዴት አያችሁ? ቀጣይስ የትኛውን የሀገራችንን ክፍል ቢጎበኙ ደስ ይላችኋል? ሐሳባችሁን አሁኑኑ ኮሜንት ላይ በሰፊው ጻፉልኝ። Yo, it's a sight to behold and a sight to see. Where King His Majesty him done left free. Well, let me check it out, mentally, physically, biblically, geographically. ለሚቀጥሉት 30 ቀናት በየቀኑ በዓለም ዙሪያ ያሉ አስገራሚ የጉዞ ታሪኮችና ዜናዎችን የምናይበት